ሰላም እንዴት ናችሁ? በዛሬው ቪዲዮ የምናየው ስለ ሴት ነው እና በዚህ ቪዲዮ ስለ ዴፊኒሽኑ እናያለን። እዚህ ጋር a set is a collection of well defined objects or elements ይለናል። ሴት ማለት ዌል ዲፋይንድ የሆኑ ኦብጀክቶች ምንድነው? ስብስብ ነው ማለት ነው። ኮሌክሽን ነው። እዚህ ጋር ዌል ዲፋይንድ ስንል ምን ማለታችን ነው የሚለውን ከታች በደንብ እናያለን። ዌል ዲፋይንድ ሚንስ ዊ ካን ዲተርማይን ዌዘር አን ኦብጀክት ቢሎንግስ ቱ ዘ ሴት። ምንድነው እዚህ ጋር የሚለው ግልጽ እንዲሆን ዌል ዲፋይንድ ነው ማለት ሁሉም ሰው ወይንም እኛም ልንሆን እንችላለን አይተነው ይሄ የዚህ ሴት አባል ነው ማለት እንችላለን ነው የሚለው። ለምሳሌ እዚህ ጋር ሴት ኦፍ ኢቭን ነምበርስ ለዛን ቴን ከ10 የሚያንሱ ለሁለት ተካፋይ የሆኑ ቁጥሮች ተብሎ እናንተ ክፍል ውስጥ ያለ ተማሪ ቢጠየቅ ማን ብሎ ይመልሳል? ሁሉም ተስማምቶ 2 4 6 8 ይላል። እዚህ ጋር የሚጠራጠር ሰው የለም። ምናልባት ተሳስቶ የመለሰ ሰው ካለ በስተት ስለሆነ መልሱን ያስተካክላል ማለት ነው። ነገር ግን እዚህ ጋር ኖት ዌል ዲፋይንድ ይሄ ግልጽ ሆኖ ያልተቀመጠን ነገር እናያለን። ለምሳሌ እናንተ ክፍል ውስጥ የቆንጆ ተማሪዎች ስም ዝርዝር ይውጣ ቢባል ሁሉም ተስማምቶ ማስቀመጥ ከባድ ነው። ምክንያቱም ለአንዱ ቆንጆ የሆነ ለአንዱ ቆንጆ አይደለም። ስለዚህ ኖት ዌል ዲፋይንድ ነው። ስለዚህ ይሄ ሴት ሊባል አይችልም ማለት ነው። ሴት ኦፍ ቤስት ስቱደንትስ ኢን ስኩል የሚለው ደግሞ በትምህርት ቤት ውስጥ ያሉ ጎበዝ ተማሪዎች ቢባል በጣም ብዙ ተማሪዎች አሉ በትምህርት ቤት ውስጥ እና ከነዛ መካከል በጣም ጎበዝ የሆነውን መምረጥ ከባድ ነው። አንዳንዱ በፊዚክስ ብቻ ጎበዝ ነው፣ በማትስ ብቻ ጎበዝ ይሆናል። ስለዚህ አሁን እቺ ስፔሻሊ እዚህ ጋር ቤስት የምትለዋ ከባድ ነገሩን ከባድ ታደርገዋለች። ከ1 እስከ 10 የወጡ ተማሪዎች ቢባል ከየሁሉም ክላስ በግሬድ ቢታይ ነበረ። ስለዚህ ኖት ዌል ዲፋይንድ እንለዋለን ማለት ነው። ስለዚህ ሴት ምን መሆን አለበት? ዌል ዲፋይንድ መሆን አለበት ማለት ነው። እዚህ ጋር ቫሪ ፍሮም ፐርሰን ቱ ፐርሰን ከሰው ወደ ሰው የተለያየ ምላሽ ይሰጣል ማለት ነው። ይሄ እንትና ይግባ ተብሎ በደንብ ይሰጣል። ከዚህ ቀጥሎ የምናየው ኖቴሽን ነው። ሴትን እንዴት ሪፕሬዘንት እናደርጋለን የሚለው ነው። በመጀመሪያ ሁሉም ሴቶች ሪፕሬዘንት መደረግ ያለባቸው በካፒታል ሌተር ነው። ለምሳሌ ይሄ ሴቱ ነው እንበል። ሴት ኤ ሴት ኤ ብለን 1 2 3 የሚባሉ አባሎችን ይዟል። አሁን ይሄ ሪፕሬዘንት የምናደርገው እንደዚህ ነው። ይሄ በካፒታል ሌተር መሆን አለበት። ለምሳሌ እንደዚህ ብለን ማድረግ አንችልም። ኤ እዚህ ጋር ኤ ብለን አሁን የጻፍነውን 1 2 3 ብለን ሪፕሬዘንት ማድረግ አንችልም ማለት ነው። ይሄኛው ራይት ነው፣ ይሄኛው ኤክስ ነው። ለምንድን ነው? በእቺ ስሞል ሌተር ስለሆነች ነው ማለት ነው። እዚህ ጋር እንዳልኳቸው ሴት በምንድን ነው ሪፕሬዘንት የሚደረገው? በካፒታል ሌተር ነው። ስለዚህ በዚህ መልኩ ነው ሪፕሬዘንት የምናደርገው። ሌላኛው እዚሁ ላይ ተጨማሪ ውስጥ ላይ ያሉ ኤሌመንቶች እንደዚህ መቀመጥ አይችሉም። በትልቁ መጻፍ አይችሉም። ሁሉም ስሞል መሆን አለባቸው። ለምሳሌ ሴት ኤ እንበል። ይሄንን እንችላለን። ውስጥ ያሉትን ኤ ቢ እና ሲ አድርገን እነዚህ ኮማ ናቸው መግለጽ እንችላለን። ነገር ግን ሴት ኤ ብለን ኤ ቢ ሲ ማለት አንችልም ማለት ነው። እዚህ ጋር ይሄ አንችልም፣ ይሄን እንችላለን። ከዚህ ቀጥሎ የምናወራው ስለ ኤሌመንት ነው። ስለ ኤሌመንት ስናወራ ማን የማን አባል ነው የሚለውን
ማወቅ አለብን። ለምሳሌ እዚህ ጋር አንድ ኤግዛምፕል ልስጣችሁ። ሴት ኤ የሚባል ሴት አለ። በውስጡ ደግሞ ኤ ሲ ዲ ኤፍ የሚባሉ ቁጥሮች በውስጥ ላይ ያሉ ማለት ነው። ስለዚህ አሁን ስጠይቃችሁ ትነግሩኛላችሁ። ኤ የዚህ ሴት አባል ነው አይደለም? ኤ የሚባለው ሌተር እዚህ ሴት ውስጥ አለ? የዚህ ሴት አባል ነው? የኤ አባል ነው? እናያለን። ኤ አዎ አለ። ስለዚህ ኤለመንት ኦፍ ሴት ኤ ብለን እንጽፋለን ማለት ነው። እሺ ቢስ አባል ነው የዚህ? እዚህ ጋር ይሄ ኤ አይደለም፣ ኤ ነው። ቢ አይደለም፣ ይሄ ሲ ነው። ይሄ ዲ ነው። ይሄ ኤፍ ነው። ሰው ኤለመንት አይደለም ብለን እንጽፋለን። ቢ የኤ ኤለመንት አይደለም። ኤ የኤ ኤለመንት ነው። ኤለመንት የምትባለዋን እንትኗን ያዋት ኢ ነች። ስለዚህ እዚህ ጋር የሚገልጸው እሱ ነው። ኢፍ አን ኤለመንት ኤ ኢዝ ኤ ሴት ኤ የኤ አባል ከሆነ ምን አድርገን እንጽፈዋለን? ኤ ኤለመንት ኦፍ ኤ ነው። እዚህ ጋር ደግሞ ኖት ኤለመንት፣ ምክንያቱም የቢ ኤለመንት ስላልሆነ ማለት ነው። በዛሬው ቪዲዮ ከቨር ለማድረግ የሞከር ነው ሴት የሚለውን ኮንሰፕት አይተናል። ከዛን ሴት ደግሞ የኮሌክሽን ኦፍ ዌል ዲፋይንድ ኦብጀክት ነው የሚለውን አይተናል። ዌል ዲፋይንድ ኦብጀክት ምን ማለት ነው የሚለውን አይተናል። ኖት ዌል ዲፋይንድ ኦብጀክት የሚለው ደግሞ ምንድነው ተባብለናል። እኛ መናገር የምንችላቸው ነገሮች በሙላ ኖት መናገር የማንችላቸው ነገሮች በሙሉ ኖት ዌል ዲፋይንድ ይባላሉ። ለምሳሌ ሴት ኦፍ ቢዩቲፉል ፒፕል በቆንጆ ሰዎች የሚለውን አይተናል። ሴት ኦፍ ቤስት ስቱደንት ኢን ስኩል በትምህርት ቤት ውስጥ ያሉ ጎበዝ ተማሪዎች ወይንም ጥሩ ተማሪዎች ከሰው ወደ ሰው እንደሚለያይ አይተናል። እዚህ ጋር ደግሞ ምን አየን? ሴት እንዴት ሪፕሬዘንት እንደሚደረግ አይተናል። ፋይናሊ ደግሞ ምን አየን? ስለ ኤለመንት አይተናል። የዛሬው ቪዲዮ በዚሁ እጨርሳለሁ። ቻናሉን ሰብስክራይብ አድርጉ፣ ሼር አድርጉ። ሀሳብ አስተያየት ካላችሁ በኮመንት ቦክስ ላይ አስቀምጡ። ስለምትከታተሉ እናመሰግናለን። መልካም ጊዜ